በቀድሚያም የመካከለኛው ምስራቅ ትርምስ አሁንም ወደ ለየለት አቅጣጫ እያመራ ነው። ኢራን የተሰነዘረባትን ጥቃት ተከትሎ የአጸፋ ጥቃት ሁሉንም ኃይሏን ተጠቅማ እየሰጠች መሆኑን የገለጸች ሲሆን በመካከለኛው ምስራቅ በሚገኙ ሁሉም የአሜሪካ አባሪ ኃይሎች ላይ ከፍተኛ ጥቃት መክፈቷን ኢራን አስታውቃለች። ኢራን ወደ እስራኤል በርካታ ቁጥር ያላቸው ሚሳኤሎችን የተኮሰች ሲሆን ቴልአቪቭና ሃይፋን ጨምሮ በሌሎችም የእስራኤል ከተሞች ላይ ኢራን የተተኮሱ ሚሳኤሎችን ለማክሸፍ የእስራኤል የአየር መከላከያ ስርዓት እየሰራ እንደሆነ እየተገለጸ ቢገኝም በአንዳንድ ከተሞች ላይ ግን ሚሳኤሎቹን ከአየር መከላከያ አልፈው መውደቃቸው ተዘግቧል። በሌላ በኩል ኢራን የአሜሪካ ባህር ኃይል የጦር ሰፈር የመቆጣጠሪያ ራዳርን በባህሬን ውስጥ በኢራን ሻሂድ 136 ድሮኖች መታ ማውደሟም ተዘግቧል። በቀጠናው የአሜሪካ አጋር የሆነችው ሌላኛው የግጭቱ ገፈት ቀማሽ ዩናይትድ አረብ ኤምሬት ስትሆን ዩናይትድ አረብ ኤምሬት ጠዋት ከተተኮሱባት ሚሳኤሎች በተጨማሪ አመሻሹ ላይ አዲስ ጥቃቶች ከኢራን ጣባት ሲሆን ይህንንም ጥቃት ማክሸፍ መቻሏን የተባበሩት አረብ ኤምሬትስ አስታውቃለች።